ወደና መጣ እኮ ወደና መጣ ነው። እኛ በመምጣት ማውራት አልችልም። እኔ ለምን አትረዳ? እዚህ እኮ ያተነች ታያዝ አይደል እንዴ? ሜርሲ መስፈታት የምትፈልጉ ከሆነ እሱ የዚህ ጉዳይ ብቻ እኮ አይደለም። ሚኪ ምን እያደረግህ ነው? ሚኪ ተከታዮች አብራክ ቤተሰቦች ዛሬ ለረጅም ጊዜ ስንጠብቀው የነበረው ለወራት ለቀናት ለጊዜያት ስንጓጓለት የነበረው ቀን ደርሶ አንድ ሰው ወደኛ ብቅ ብሎልናል። ሚኪ እንኳን ደህና መጣህ። ውድ ተመልካቾች ሚኪ በሰላም ወደ ቤቱ መጥቷል። ሰርፕራይዙ ይህ ነው ዛሬ። እንኳን ደህና መጣህ። ጥያቄ ያለው እንዴ አንተንም ያህል ትልቅ እንግዳ እየመጣ እንግዲህ ማዘርም የለችም ዛሬ ያው እንደምትመጣ አታውቅም። በእርግጥ ግን ያው በቃ በጣም ሰሞኑን ጭንቀቷ ስለበዛ ትንሽ ወደ ገዳም ነገር ሄዳለች። ስለዚህ ውድ ተመልካቾቼ ሰላም ልላችሁ ፈልጋለሁ። እንግዲህ እግዚአብሔር ፈቅዶ አንድ ወሩን ጨርሼ በወንድሞቼ ትጋትና ጥረት ወደ ቤት ተመልሻለሁ። እናንተን እጅግ በጣም አመሰግናለሁ። የተመጣጠነ ምግብ ተቋጥሮ ይመጣልኛል። በደንብ እየተንከባከባችሁኝ ነበር። በየተራ እየመጣችሁ እየጠየቃችሁኝ ነበር። ላይስማማኝ አይችልም እንደዛ ሆኖ እኔ ራሱ ቀን ነው ታውቃለህ ልግባን ሊተርፍ ይችላል። ግን የወሰድኩት እርምጃ እንደኛ ስራ ትክክል ቢሆንም እንደ ህግ ደግሞ እኔን ተጠያቂ የሚያደርግ ነገር ስለነበረ ያው አጎኔ ላይ ያሉት ሰዎች ጥረት ነው እንጂ እንዲህም በቀላሉ መውጣት የምችልበት ነገር አልነበረም። ግን ከነበሩት ነገሮች አንጻር ዙሪያ ላይ ከነበሩት ነገሮች አንጻር ከፍተኛ ጨረሻ አካባቢ ላይ መጥቼ እዛ እስር ቤት ውስጥ ግብግብ ፈጥሬ ምናምን ያሁላ ታምር መጥቶ ሉሌ መጥተዋል። በሰዓቱ በጣም ከባድ ረብሻ ነበር የተነሳው። አንተን ከዛ ከነበርክበት ወጥቶ አንድ ክፍል ለብቻ ውስጥ እንድትቀመጥ ለማድረግ የተነበረበት ሁኔታ ማለት ነው። አናም ደግሞ በገንዘብ ከተደራደሩ ገንዘብ ወዳድ ደግሞ ሰዎች አሉ እስር ቤት ውስጥ እኮ በተለያየ አይነት መንገድ ነው ወደ እስር ይገቡታል። ስለዚህ በተለያየ አይነት ወንጀል ስራዎች ስለሆነ የሚገቡት እነዚህ ሰዎች በተለያየ አይነት መንገድ ከእነዚህ ሰዎች ጋር ዲል ሊያደርጉና ሚኪ ሊያስጨንቁት ይችላሉ። እና እዛ ያሉት ወንጀለኞች የሚለያቸው ምንድን ነው? ኦልሬዲ እነዚህ በጸጸት ውስጥ ያላለፉ ገና ልባቸው የደነደነ ሰዎች ናቸው እና የሰሩትን ስራ እንደ ጀብድ የሚያወሩ ከኛ ጋር ሰጣ ገባ ውስጥ የሚገቡ ሰዎች ናቸው። እነዛ ግን እስር ቤት ውስጥ ያሉት ሰዎች እጅግ በጣም በሰሩት ስራ የሚጸጸቱ ትናንትናቸውን የሚረግሙ ያቺን ሰከንድ አልፌያት ቢሆን ያቺን ደቂቃ ቆም ብዬ አስቤ ቢሆን የወሰድኩት እርምጃ ያደረግኩት ነገር ለዛሬ አይዳርገኝም ብለው ሲናገሩ ሰምቻለሁ። እና አብዛኛው ሚኪ እስቲ ሉሌ የኔን ስሜት በደንብ ያውቃል። በየቀኑ እንቅልፍ እየነሳው የምጨቀጭቀው ጉዳይ ስለነበረ ማለት ነው። ከኔ በላይ የውስጤን ጥያቄዎች በአጠቃላይ ስለዛ ሰው ላለማውራት ቃል ገብቼ አሁንም ልታስጨንቁኝ አልፈልግም። የእህቴ ጉዳይ እጅግ አሳሰበኝ፣ ያስጨነቀኝ ጉዳይ ነው። ልክ ባልሆነ መንገድ እኔ አይደለም የገዛ እህቴ በእኔ ምክንያት ማን ነው ማለት መቼ ነው ጊዜው ሊሆን የሚችለው? አሁን እያልክ ነው ያለው። ቆይ እባክህ ይኸውልህ ስምንት እንዴት ነው ቀኛ አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ? እኔ ያለሁኝ አልሐምዱሊላህ። ተናፍቃችኋል፣ ጠፍቼ ያለሁ እኔም እናንተም ተናፍቃችኋል። ውድ ቤተሰቦቼ እንዴት ናችሁ? ሁላችሁ ሰላም ናችሁ? ሰላማችሁ ባላችሁበት ይብዛልኝ። ዛሬ በአዲስ ነገር ብቅ ብያለሁ። በጠፋሁኝ በአንድ ወሬ ዛሬ መጥቻለሁ። ውድ ቤተሰቦቼ ቪዲዮውን ስትጀምሩት ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ጀምሩት። ቪዲዮውን እስከ መጨረሻ ተከታተሉት። ዛሬም በአዲስ ነገር ነው የመጣሁት። እንኳንም ደስ አላችሁ። ሚኪ ከእስር ተፈተዋል። ሁላችንም የሚኪ ጉዳይ በጣም አስጨንቆን ነበረ። በጣም ተጨናንቀን ነበር። ምክንያቱም በጣም ኃይለኛ ሀርድ የሆኑ ሰዎች ነው እሱ ከእስር ቤት እንዳይወጣ ፋይሉ እንዳይገኝ ያደረጉ ብዙ የጣሩ ሰዎች ነበሩ። ግን ከነዛ ሰዎች በሙሉ አሸነፈው እነ ሉልን እነ በረከትን ብዙዎች አሉ። ያኔ ብዙ ስማቸው ማናቃቸው ከካሜራ ጀርባ የሆኑ ብዙ ሰዎችም አሉ። እነሱ ታግለው ዛሬ ሚኪ ከእስር እንዲወጣ አድርገዋል። በጣም ነው ደስ ያለኝ። በተለይ እናቱ እንኳን ደስ አለሽ ሚኪ ከእስር በመፈታቱ። እናት ናት ብዙ ጭንቀት መከራ የምታየው። የሚኪ እናት እንደምታውቋት በየጊዜ ሐኪም ቤት ትሄዳለች፣ ትመላለሳለች። እህቱም ያው እስካሁን የተገኘችው ነገር የለም። ስለዚህ ዛሬ ሚኪ በመፈታቱ እናቱ ምን ያክል ደስተኛ እንደምትሆን ራሷና ፈጣሪዋ ብቻ ነው የሚያውቀው። ለነገሩ እሷ አሁን ቤት የለችም። በጣም ስለታመች በጣም ስለተጨናነቀች ገዳም ገብታለች ነው ያለው ሉል። እንግዲህ በሄደችበት ፈጣሪ በሰላም ወደ ቤቷ መልሷት ከልጆቿ ጋር የምትገናኝበት ጊዜ ቅርብ ያድርግላት። እህታቸውን ደግሞ በቅርብ ካለችበት ከታገተችበት ወጥታ ከቤተሰቦቿ የምትቀላቀልበት ጊዜ ቅርብ ያድርግልን ኢንሻአላህ። ያው ሁላችንም በጉት የምንጠብቀው ነገር ነው። ግን ዋናው ነገር
ሚኪ መፈታቱ ነው። ሚኪ ተፈቶ ከጓደኞቹ ጋር እንደዚህ ተቀላቅሎ ደስተኛ ሆኖ ማሳለፉ በጣም ደስ ይላል። የእስር ቤቱ ያለውን ነገር እያንዳንዱ ነው የተናገረው። በጣም ደስ የሚል ቆይታ ነበራቸው። እስር ቤቱም እንኳን እንገባሁኝ ነው ማለት በቃ የሆነ እረፍት ማደረግኩኝ። ብዙ ነገር ተምሬ ያለሁ ብዙ ማላቃቸው መጽሐፎችን በአንድ ወር ውስጥ አንብቤ ያለሁ። እዛ ውስጥ ገብተው ወንጀል ሰርተው የሚጸጸቱ ብዙ የሚጸጸቱ ወንጀል ሰርተው እዛ ገብተው የሚጸጸቱ ብዙ ሰዎች አሉ። እኛ ኬዝ የምንይዘባቸው ሰዎች እንኳን እኛ ጥሩ ነገር እንስራ ይቀርባችሁ ከዚህ ኬዝ ውጡ ብለን ስንመክራቸው ያንዳንዱ ነገር በየመንገዱ እንዲጓዙ ስናረጋቸው እነሱ ግን ለምን ታወቀብን፣ ለምን አወቁብን፣ ለምንድነው ነኩን ብለው ነው እኛን ለማሳደድ እኛን ለማጥፋት የሚሯሯጡት። ግን እስር ቤት ገብታችሁ ወንጀል የሰሩ ሰዎች በቃ የዘቀን በሰከንድ በደቂቃ ለምን ተሳሰትኩ፣ ለምን ወንጀል ሰራሁኝ ብለው በህይወታቸው ጸጸት ውስጥ ገብተው ነው እስር ቤት የሚቀመጡት። ምግብ በስርዓት አይበሉም፣ ከሰው ጋር በስርዓት አያወሩም። በጣም ጸጸት ውስጥ ነው የሚገቡት ያለው። በቃ ሰው ማለት ወንጀል ሰርቶ እንደዚህ በጸጸት ህሊና ወቅሶ ልቡን ተሰብሮ በጸጸት ሲመለስ ነው ፈጣሪ ይቅር የሚለው። ግን በነ ሉል የሚይዟቸው ኬዞች ሰዎች ግን ለምን ተነካን፣ ለምን ማንነታችን ታወቀ፣ ለምን በወንጀሉ ተጨማልቀን ለምን አልተቀመጥን ነበር፣ ለምን ነካችሁን ብለው ነው እነዚህ ጥሩ የሆኑ እነዚህ ጀግና የሆኑ ምንም ነገር ማይበግራቸው ልጆችን እነሱ ለማጥፋት ነው ሆኖ ብሎ የሚደራጁት። ለምን በቃ የሆነ እድሜ ልካቸው ወንጀል ለመስራት ነው የሚፈልጉት። እድሜ ልካቸው በወንጀል ተጨማልቀው ነው ያሉት። ከዛ ጸጸታቸው ታርመው ወንጀል ሰርቻለሁ፣ ሰውን ጎድቻለሁ፣ የሰውን ንብረት ቀምቻለሁ፣ የሰውን ህይወት አበላሽቻለሁ ብለው አይጸጸቱ። የህሊና ረፍት የሚባል ነገር የላቸውም። ሁሌ በጭንቀት እንዲኖሩ ነው የሚያደርጉት። ራሳቸው በቃ የሆነ ደስተኛ ነው የሚሆኑት መሰለኝ። ሰው እንኳን የሆነ ነገር ካደረገ በጣም ይጨንቀዋል። ለምን እንደዚህ ነገር አደረኩኝ፣ ለምን በዚህ ልክ ወንጀል ሰራሁኝ ብሎ ይጨናነቃል። እነሱ ጋር ግን ሁሉ ነገር ችግር የለውም። በደስታ ነው የሚያሳልፉት። ገብቷቸዋል። በጣም በደስታ ነው የሚያሳልፉት። ግን ሚኪ በእስር ቤት ያሳለፈው ነገር ምን አይነት ሁኔታ እንደነበረ በቃ ረፍት ማደርጉ ከብዙ ሰው መተዋወቁ እዛ እንትን የሱ በአበበ ምክንያት አውቆ ወንጀል ሰርቶ የገቡ ሰዎች ሚኪን ለማጥፋት የገቡ ሰዎች መከራዬ ነው ያሳዩኝ ነው ያለው። በቃ መቀመጥም አቃተኝ። እንደውም የሆነ ጊዜ አንድ ክፍል ጨለማ ክፍል የብቻ የተዘጋብኛል። አስቡት፣ እስር ቤት ድረስ ሂደው ነው እሱን የሚያስጨናንቁ ተነበረው። እስር ቤት ገብተው እንኳን እረፍት አልሰጡትም። ውጭም እረፍት አይሰጡ። እስር ቤት ገብቶም በህግ ከለላ ሆኖ እዛ እንኳን እረፍት ማድረግ ከለከሉት። ታስሮ ህጉን በስርዓት እንዲጠብቅ አላደረጉትም። እሱን ለማጥፋት ነው ሆነ ብሎ የሚነሱት። ምንድነው የእነሱ ሁኔታ? ኢትዮጵያ ላይ ምንም ኸይር የሚሰራ ሰው ወይ ጥሩ የሚሰራ ሰው ለመኖር አይፈልጉም። ሊኖርም ለደቂቃ ሊኖር አይፈልጉም። በቃ እንደነሱ በወንጀል ተጨማልቆ እንደነሱ የሰው ንብረት ቀምቶ ሴት በሴት ልጅ ላይ ተጫውተው እንደፈለገ ሰው ሊኖር ነው የሚፈልጉት። ያ ነገር ደግሞ ህሊናም አይፈቅድለት ሰው ብዙ ሰዎች አሉ። እነ ሉል የመሰለ እነ ሚካኤል የመሰለ ዘላለምን ነበር ብዙ ልጆች፣ አቤልም አለ። እኛም ሚዲያ ላይ ወጥቶ ማናቃቸው በውስጥ ጥሩ ነገር የሚሰሩ ሰዎች ብዙ ሰዎች ሊኖሩ ይችላሉ። እነዚህ ግን ከካሜራ ፊት ለፊት ወጥተው ስላወቅናቸው ነው እንጂ ከነሱ የተሻለ በወንጀል ጉዳይ ላይ ጥሩ ስራ የሚሰሩ ሰዎች በጣም ጀግና ሰዎች ይኖራሉ። ገብቷቸዋል። ይኖራሉ ሀገራችን ላይ ስለማናቃቸው ነው እንጂ። ግን እነዛ አይነት ሰዎችን ደግሞ ሀገራችን ላይ ሊኖሩም ለደቂቃ ሊቆም አይፈቀድላቸውም። ለምን ጥሩ ነገር ለምሰራችሁ ነው? ለምን ሁሌ በወንጀል አልተጨማለቃችሁ ነው? ለምን ሰው ንብረት አልቀማችሁ ነው? ለምን ሰው አላጠፋችሁ ነው? ለምን ሰው እንደፈለገ መግባት መውጣት ይችላል? አገሩ እኮ ነው። ሰው በሀገሩ በተወለደበት ባደገበት በኖረበት ሀገር እንደፈለገ ገብቶ መውጣት አለበት። ነገር ግን እነዚህ ወንጀል ላይ ያሉ ሰዎችን ማንም ደስተኛ ሆኖ ሊኖር አይፈልጉም። በነገራችን ላይ ጉንፋን ይዞኛል። በእኔ ድምጽ በጣም ይቅርታ። ኃይለኛ ጉንፋን የያዘኝ። ከእንደዚህ አይነት ጉንፋን ፈጣሪ ይጠብቃችሁ። ጉንፋን በጣም አስቸጋሪ በሽታ ነው። ስለዚህ እነዚህ ሰዎችን እያንዳንዳቸው የእጃቸውን አግኝተው ተጸጽተው ወደ ፈጣሪያቸው ተመልሰው የበደሏቸው ሰዎችን ደግሞ ይቅርታን ጠይቀው መኖር ሲገባቸው ግን የበለጠ ገና ሌላ ወንጀል ውስጥ ገብተው ወንጀላቸው እንዲያስፋፉ ነው የሚፈልጉት።
እነ ሉል ቀና ማታ የሚለፉ የሚደክሙት እኮ ምንም ጥቅም አግኝተው አይደለም፣ ማንም አውቆ አይደለም። ግን ሀገራችን ላይ እኛ ያለን ማንም ሰው መጎዳት የለበትም፣ ሁሉ ሰው በደስታ መኖር አለበት፣ ሁሉ ሰው በነጻነት መኖር አለበት በማለት ነው እንጂ ምንም የሚከፈላቸው ነገር የለም፣ የሚያገኙትም ነገር የለም። ለእውነት የቆሙ ሰዎች ናቸው። እውነትም ምን ጊዜ አሸናፊ ናት እንጂ ተሸናፊ አይደለችም። ግን እነሱ ወንጀል በሰሩ ቁጥር የሚያሸንፉ ነው የሚመስላቸው፣ ደስተኛ ሆኖ የሚኖሩ ነው የሚመስላቸው። ምንም አይነት የደስታ ህይወት ሊኖራቸው አይችልም። እንዴት ሊኖራችሁ ይችላል? ሰውን በድላችሁ፣ ሰውን ያለቀሰ እናት ያለቀሰች፣ ልጅ ያለቀሰ፣ ባል ያለቀሰ እንዴት ነው እናንተ ጋር ደስተኛ ህይወት ይኖራው እንዴ? ፈጣሪ ምን ነው ሰው የእናንተ ብቻ እኔ ምን እንደምናገር አንዳንዴ ይጠፋብኛል። ምን ጊዜ ቢሆን ለእውነት መቆም አለባችሁ እንጂ ለውሸት ምንም አያደርግላችሁ። የሰው ህይወት በሙሉ የምታበላሹ በሙሉ የእናንተ ጊዜ ይጠብቃል እንጂ ታገኙታላችሁ፣ ይከፈላቸዋል። ሰው የዘራውን አይደል የሚያጭደው? እናንተም የዘራችሁት ነው የምታጭዱት። ለማንኛውም ሚኪም እስር ቤት ገብታችሁ ብታስጨናነቁትም ምንም ብትሉትም ጀግና የሆኑ ወንድሞቹን ስላሉት ለእውነት ስለቆመ እውነትን ምን ጊዜ አሸናፊ ስለሆነች ወጥተዋል ከእስር ቤት። እንኳን ደስ አላችሁ። አሁንም ቢሆን ምንም ነገር ይምጣ ምንም ለእውነት ይቆማሉ እንጂ ለውሸት አንድ ቀን እንደማይቆሙ እርግጠኛ ነኝ። ሁሌ ያሸነፈው ወደፊት ይጓዛሉ እንጂ መቼም ወደ ኋላ እንደማይጓዙ እርግጠኛ ነኝ። በነገራችን ላይ በመጨረሻ ሚኪ በመፈታቱ ሁላችንም ደስ ብሎናል፣ ለሉልም ደስ ብሏቸዋል። ግን አሸናፊ ያው ውስጡ ላይ የሚመላለስ ጥያቄ ነበር፣ ለምን እንደዚህ ሆኖ የሚባል ነገር ነበር። ስለዚህ ያ ነገርን ይጠየቅልኝ ተብሎ ሉልም ጠይቆት ነበረ። ማን ነው አንተ የደበከው ሰውዬው ያገታት ከሱ ጋር የተያያዘ ነገር ነው ተብሎ ሲጠየቅ ጊዜ ሚኪ እሪ ነው ያለው፣ ያዙኝ ልቀቁኝ ነው ያለው። በመጨረሻ ተጋጭተው ነው የተለያዩት። አሪፍ ውይይት ያደረጉ ነበር። ግን በመጨረሻ ላይ አንተ የደበከው ሰው ማን ነው? እስር ቤት ሂደን ስንጠይቅህ ልትመልስም አልፈለግክም። አሸናፊም ሂዶ ጠየቀሃል ማለስክም። እናትም ያለቀሰች ጠየቀችህ። እኔም ሂጄ ጠይቄሃለሁ። ምንድን ነው ይሄ ሰው ማን ነው? በዚህ ሰው ብዙ መከራ አይተናል። እህትህ ያው እንድታገት ያደረገው ያ ሰው ነው። ስለዚህ የዛ ሰው ማንነት ታስታውሳላችሁ። ባለፈ የሆነ ሰውዬው ሚኪ የደበቀው ሰውዬው አለ ግን እንዳትናገሪ ብሎኛል ብላ እናቱ ለሉል ነግራው ነበር። ያ ነገር ነው ምንድነው የተፈጠረው ተብሎ ሲጠየቅ ሚኪ እኔ ለመናገር ፈቃደኛ አይደለሁም፣ አልናገርም፣ ምንም ይሁን ማንም እኔ ለመናገር አልፈልግም። እህቴ ማስፈታት ቦታ አስፈታታለሁ፣ በታገተችበት ቦታ እንደምንም አድርጌ አወጣታለሁ። ስለዛ ሰውዬው ደግሞ ምንም ነገር አላወራም ብሎ ነው ካሜራ ቋርጦ ነው የወጣው። ከሉል ጋር በጣም ነው የተጨቃጨቁት። ለምንድነው እንደዚህ የምታደርገው? ምንድነው ሚኪ ያለውን ነገር ንገረን። እኛ ማናቀው ነገር ማንነት አለህ ወይ? ሁሉ ነገር ከኛ ጋር አብረህ አይደለም ወይ የምትሰራው? መደባበቅ ተጀመረ ወይ? እኛ ማናቀው ሚስጥር ምንድነው? እሺ እኔ ተወኝ፣ ቢያንስ እንኳን ወንድምህ የሚያውቀው ሚስጥር ምንድነው? ማን ነው ሰውየው? ለምን ይደበቃል? ለምን አንተ ከለላ ታደርግለታለህ? በሱ የመጣታ ይሄን ያህል ተጎታለች። ለምንድን ነው የምትጎዳው? ሰውየው ማን ነው ንገረና እኛ ሁላችንም ተባብረን ነገሩን እንፍታው ሲሉት እንኳን መጣህ ብላችሁ በደስታ ልትቀበሉኝ ሲገባችሁ እናንተ ግን በነገር ነው የተቀበላችሁኝ። ለምን እንደዚህ ያደረጋችሁ ብሎ ሚኪ ቀርጻ ቆሞ ነው የወጣው። ሉልም በጣም ነው የተናደደው። አሹም በጣም ተናደዋል። እኔ ብያችሁ ነበር አይናገርም፣ በምንም ተአምር አይናገርም ብዬ መጀመሪያ ተናግሬ ነበር። እኔ ሚኪ ወንድሜ ያውቀዋለሁ፣ እሱ የደበቀው ነገር በምንም ተአምር ቢሆን ሊናገር ፈቃደኛ አይሆንም ብሎ ነው አሹን በጣም ነው የተናደደው። ሌሎቹም በረከትም ነበረ፣ አንዱም ልጁ ነበር ከበረከት ጋር አንድ ላይ የሚሰሩ ስሙ ባላቀውም ግን በጣም ነው የተናደዱት። እንዴት እኛ እሱ መጣ እህቱ ትወጣለች ብለን በደስታ ስንጠብቅ እሱ በዚህ ልክ እንዴት ቀረጻ አቋርጦ ይወጣል? ምን ተፈጥሮ ነው ብሎ ሉልን በቀወዳውን ቀረጻ ወይም ቪዲዮ መቅረጽ እንዲያቆም ነው ትዕዛዝ የሰጣቸው። በጣም ነው የተናደድኩት። ለምን በዚህ ልክ አልጠበቁት ነበረ? ማንነቱን ነግሮን አብረን እንጓዛለን፣ አብረን ያለውን ነገር እናስተካክላለን ብለው ነው በጉት የጠበቁት ነበረው። ግን እሱ ሚኪ እንዳልተጠበቀ ነው ዘሎ ነው በተቀመጠበት ዘሎ ነው የወጣው።
ስለዚህ መጨረሻው ምን ይሆን ኢንሻአላህ በሌላ በአዲስ ቪዲዮ እንደሚመጡ እኛም በአዲስ ቪዲዮ እንደሚመጣ እርግጠኛ ነኝ። አልጠራጠርም። ሚኪም ኢንሻአላህ ተሸንፎም ሰውየው ማን እንደሆነ እህቱም ያለችበት ቦታ እንዲነግረው ይደረጋል። አሁን በቅርቡ እህቱ እንደምትገኝ እርግጠኛ ነኝ። አልጠራጠርም። ዱአ አድርጉላት፣ ጸሎቱም አድርጓት። ተወዳቸዋለሁ። በድጋሚ ቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። በየጊዜ አዳዲስ ቪዲዮ ስለቅ እንዲመጣላችሁ እወዳችኋለሁ። ሰላማችሁን ይብዛልኝ። መልካም ሁሉ። ሚኪ እንኳን ተፈታህ በሉት። ሰላም አለይኩም ወራህመቱላሂ ወበረካቱ።